በደቡብ አፍሪካ የኢትዮጵያን ሰቆቃ አልቆመም። ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱ ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ከህግ በላይ ሆነው በስደተኞች ላይ እርምጃ የሚወስዱትን እነዚህን የተደራጁ ቡድኖች ባለስልጣኖቻቸው እንደማይታገሱ ባለፈው እሁድ ቢያሳስቡም የተቃውሞ ሰልፎችን ማካሄዳቸው፣ ስደተኞችን ማጥቃት መዝረፋቸው ቀጠለ እንጂ አልቆመም ሲሉ በደቡብ አፍሪካ የሚገኙ ኢትዮጵያውያን ለዶይቼ ቬለ ተናግረዋል። በደቡብ አፍሪካ አነስተኛ ፓርቲዎች በሚደግፈው ማርች ኤንድ ማርች በተባለው መጤ ጠል ንቅናቄ በዚህ ዓመት በሚያዝያ የተጀመረው በውጭ ዜጎች ላይ ያነጣጠረ ጥቃትና ወከባ በዚህ ሳምንትም ቀጥሏል። ምንም እንኳን የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ከህግ በላይ ሆነው በስደተኞች ላይ እርምጃ የሚወስዱትን እነዚህን የተደራጁ ቡድኖች ባለስልጣኖቻቸው እንደማይታገሱ ባለፈው እሁድ ቢያሳስቡም የተቃውሞ ሰልፎችን ማካሄዳቸው፣ ስደተኞችን ማጥቃት መዝረፋቸው ቀጠለ እንጂ አልቆመም ሲሉ ደቡብ አፍሪካ የሚገኙ ኢትዮጵያውያን ለዶይቼ ቬለ ተናግረዋል። በደቡብ አፍሪካ የተባበሩት የኢትዮጵያ ማህበር ሰብሳቢ አቶ ዮሐንስ ሀቢብ ለዶይቼ ቬለ እንደተናገሩት እነዚህ ቡድኖች ህገወጥ የሚሏቸው የውጭ ዜጎች ሀገሪቱን ለቀው እንዲወጡ ቀነ ገደብ ካስቀመጡ 2 ወር ሆኗቸዋል። ከሚያዝያ አንስቶ በዜጎቻቸው ላይ ለሚደርሰው ጥቃት ኢትዮጵያን ጨምሮ የጋና፣ የናይጄሪያና የሌሎች ሀገራት ከፍተኛ ባለስልጣናት የደቡብ አፍሪካ መንግስት መፍትሄ እንዲፈልግ መጠየቂያቸውን ያስታወሱት አቶ ዮሐንስ ራማፎሳ የእሁዱ ማስጠንቀቂያ የሰጡት በዚሁ ግፊት ሊሆን እንደሚችል ጠቁመዋል። ይህ በመጠኑም ቢሆን እፎይታ ያስገኘ መስሏል ብለዋል። ይሁንና ቡድኑ ጥቃቱን በጀመረበት በኳዙናታል ዋና ከተማ ደርባን የሚኖሩ በአካባቢው የኢትዮጵያውያን ማህበረሰብ አስተባባሪ አቶ አዳነ ኃይሉ እንደሚሉት ጥሪዎቹም ሆነ የራማፎሳ ማስጠንቀቂያ ኢትዮጵያንን ጨምሮ በአፍሪካውያን ላይ የሚደርሰውን ጥቃትና ጥፋት ማስቆም አልቻለም። ምንም እንኳን የሀገሪቱ ፕሬዝዳንት ተቃዋሚዎቹን ቢያስጠነቅቁም የተለወጠ ነገር የለም። ኢትዮጵያውያን አሁንም በፍርሃትና በስጋት ውስጥ ነው ያሉት። አቶ አዳነ እንደሚሉት የውጭ ዜጋው መጉላላት የሚደርስበት ከሰልፈኞቹ ብቻ ሳይሆን በህግ አስከባሪዎቹም ጭምር ነው። መንግስትም ከዚህ ቀደም የሚያወጣቸው ማስጠንቀቂያዎች እንደ በፊቱ ተግባራዊ አለመሆናቸው የውጭ ዜጎችን ለተቃዋሚዎቹ አጋልጦ ሰጥቷል። በደቡብ አፍሪካ ኳዙሉ ናታል 22 ዓመት የኖሩት አቶ አዳነ እንደተናገሩት መጤ ጠሎቹ በቅርቡ የእርሳቸውን ጨምሮ በደርባን የኢትዮጵያን የንግድ መደብሮች ተከፋፍሎ የመውሰድ ሙከራ አድርገው ነበር። ጉዳዩን ወደ ፍርድ ቤት ወስደው ለአካባቢ ማህበረሰብ የሚያስከትለው ችግርም የጋራ መሆኑንም አሳምነው የተዘጉ ሱቆቻቸውን አሁን መልሰው ከፍተዋል። ያም ሆኑ አሁንም ሆነ ወደፊት ችግሩ እንደገና ላለመቀጠሉ ዋስትና የላቸውም። አቶ አዳነ ለችግሩ መፍትሄ በመፈለግ ረገድ በደቡብ አፍሪካ መንግስት ተስፋ የቆረጡ ነው የሚመስለው። በእርሳቸው አስተያየት በስደተኛው አቅም ሊፈታ የማይችለውን ችግር ለአፍሪካ ህብረት ባካተተ ጠንካራ ዲፕሎማሲያዊ ጥረት መፍትሄ ሊያገኝ ይችላል የሚል እምነት አላቸው። በደቡብ አፍሪካ መጤ ጠል የሆነ እንቅስቃሴ የብዙ አፍሪካውያን ህይወት እየቀጠፈ በስደት ያከማቹትን አንጡራ ሀብታቸውን እያወደመ አንዴ ፋም አንዴ ደግሞ ጋም እያለ አሁንም እንደቀጠለ ነው። በዚህ ሰለባ ከሆኑት ደግሞ ኢትዮጵያን ይገኙባቸዋል። አገር ቤት በአንድም ሆነ በሌላ መልኩ አልተመቸኝም ብለው ራሳቸውንና ቤተሰቦቻቸውን ለመርዳት አሊያም በህገወጥ ደላሎች አማካኝነት ቃላት ተታለው በእርግጥ አንዳንዶቹ የነበራቸውን በሬ አሊያም ሌላ ንብረት ሽጠው ተሰደዋል። ደቡብ አፍሪካ ግን ለኢትዮጵያንም ለሌሎች አፍሪካውያን ወንድሞችም የግፍ ሲሳይ የሚታፈስባት እንደሆነባቸው በምሬት እየገለጹ ይገኛሉ። በደቡብ አፍሪካ የመጤ ጠል እንቅስቃሴ እንደ ቀልድ በአንድ ጋጠወጥ ግለሰብ እንደተጀመረ በጆሃንስበርግ ከተማ የሚኖሩና ጄኔሬሽን ቱ ጄኔሬሽን የተባለ መንግስታዊ ያልሆነ ድርጅት ዋና ስራ አስፈጻሚ አቶ ገዛሀኝ ሱማሞት አጫውተውናል። እንዲህ በህገወጥ መንገድ ራሳቸውን ያደራጁ ወጣቶች ባካበቱት ህገወጥ ሀብትና ንብረት እየተቀሙ የዘር ጥላቻን እንደ ምሽግ እየተጠቀሙ የመጤ አፍሪካውያን ህይወትና ንብረት እየቀጠፉ እንደሆነ መረጃዎች ያመለክታሉ። በኢትዮጵያ ላይ ተጀምሮ ትንሽ ሰከን ብሎ የነበረው ዝርፊያ ከትናንት ወዲያም እንደቀጠለ አቶ ገዛሀኝ ያስረዳሉ። ብሉፋንቴን ከተማ ላይ ተከታታይ 2 ማታ ነው የዘረፉት። ምንም አላስቀሩም። በርካታ ንብረቶች ዘርፈዋል። ይህ ከተማ በተከታታይ ለ4 ዓመት የተዘረፈ ከተማ ነው። መንግስትም የሌለ ነው የሚመስለው። በዛ ከተማ ላይ ያሉ ኢትዮጵያውያን በጣም ተጎድተዋል። ከትናንት ወዲያ ከፍተኛ ዝርፊያ ተፈጽሞባቸው አንድ ነገር ሳይቀር በጣም ነው ያወደማቸው፣ በጣም ነው የዘረፏቸው። እንዲህ በግላጭ ይካሄድ የነበረ ዝርፊያና ግድያ ትንሽ ቀዝቀዝ ባላላቸው አካባቢዎችም ጥቃቱ መልኩን ቀየር አድርጎ እየተፈጸመ እንደሆነ አቶ ገዛኸኝ አጫውተውናል። ሂድ አትበለው እንዲሄድ ግን አድርገው እንዲሉ ሱቃቸውን እንዳትከፍቱ እያሉ ሱቁን በማዘጋት የክፋቱ ክፋት ደግሞ ፖሊሶች ከለላ የማይሰጡ መሆኑን እንደሆነ አቶ ገዛኸኝ ያክላሉ። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።